ነን አልኮሆሊክ ፋቲ ሊቨር ዲዚዝ ወይም ፋቲ ሊቨር ዲዚዝ የምንለው ምንድን ነው? እንዴት ነውስ የሚመጣው? ምልክቶቹስ ምንድን ናቸው? ለዚህ ነን አልኮሆሊክ ፋቲ ሊቨር ዲዚዝ ለምንለው ህመም ተጋላጭ የሚያደርጉን ነገሮች ምንድን ናቸው? ይህንንስ ህመም በአግባቡ ካልተከታተል ነው እና ካላከም ነው ምን ችግሮችን ይዞብን ሊመጣ ይችላል? ከዛም ይሄንን ነን አልኮሆሊክ ፋቲ ሊቨር ዲዚዝ ወይም ፋቲ ሊቨር ዲዚዝ የምንለውን እንዴት ነው ሙሉ ለሙሉ ልንመልሰው ወይም ሙሉ ለሙሉ ልናክመው የምንችለው እንዴት ነው የሚሉትን ሀሳቦች አንስተን እንነጋገራለን። ዶክተር በረከት ነኝ። አብራችሁን ቆዩ። ፋቲ ሊቨር ዲዚዝ ምንድን ነው? እንዴት ነው የሚመጣው? ነን አልኮሆሊክ ፋቲ ሊቨር ዲዚዝ ወይም በአዲሱ ስሙ ሜታቦሊክ ዲስፋንክሽን አሶሲየትድ ስቲያቶቲክ ሊቨር ዲዚዝ የምንለው የጉበት ህመም ስሙ እንደሚያመለክተን አልኮሆል እንደ ምክንያት በማንወስድበት ሰው ላይ የሚከሰት ከመጠን ያለፈ የጉበት ውስጥ ስብ መከማቸት ነው። ለዚህም ክምችት ምክንያት ሊሆኑ የሚችሉ ሜታቦሊክ ሪስክ ፋክተርስ የምንላቸው ተያያዥ ህመሞች እንደ ኦቤሲቲ ወይም ከመጠን ያለፈ ውፍረት፣ ታይፕ 2 የስኳር ህመም፣ የደም ግፊት ወይም ዲስሊፒዴሚያ የምንለው የደም ቅባት መዛባት መካከል አንዱ ያለበት ሰው ላይ የሚፈጠር የጉበት ህመም ነው። ይህም የጉበት ህመም የተለያዩ ደረጃዎችን ያካትታል። እነሱም ከቀላል ወደ ከባድ ስናስቀምጣቸው ስቲያቶሲስ ወይም ከፍ ያለ ጉበት ላይ የስብ ክምችት የምንለው የመጀመሪያው ደረጃ ሲሆን ከዛም ይሄ የስብ ክምችት የጉበት ህዋሶችን እየጎዳና እየገደለ በሄደ ቁጥር ስቲያቶሄፓታይተስ የምንለው ደረጃ ይገባል። ይሄም አልፎ ጠባሳ እየሆነ ሲሄድ ጉበታችን ላይ ፋይብሮሲስ፣ ከዛም ሲያልፍ ደግሞ ሴሮሲስ ሊቨር ሴሮሲስ የሚባል ደረጃ ያደርሰናል። ከዚህም ካለፈ ሊቨር ፌሊየር ድረስ ሊያደርሰን የሚችል ህመም ነው። ጉበት ላይ ያለው የስብ ክምችት እንዴት እንደሚጨምርና ለፋቲ ሊቨር እንዴት እንደሚያደርሰን በግልጽ ባይታወቅም የኢንሱሊን ሬዚስታንስ ወይም ህዋሶች ለኢንሱሊን አልታዘዝ ማለት ከፍተኛ አስተዋጽኦ ያደርጋል። ይሄ የኢንሱሊን ሬዚስታንስ ጉበት በውስጡ ስብ ወይም ፋት እንዲያስቀምጥና ከጉበት ወደ ደም የሚለቀቁ ሊፒድስ ወይም የደም ቅባቶች እንዲቀንሱ ያደርጋል። ይህም ስቲያቶሲስ ወይም የስብ ክምችት እንዲፈጠር ያደርጋል። ይሄ የስብ ክምችት በጊዜ ብዛት የጉበት ህዋሶችን እየጎዳ እያቆሰለ መግደል ይጀምራል። ይህን የህመም ደረጃ ስቲያቶሄፓታይተስ ብለን እንጠራዋለን። እነዚህ የጉበት ህዋሶች በሚሞቱበት ሰዓት ውስጣቸው የሚገኘውን ኢንዛይም ኤስቲ እና ኤልቲ የምንላቸውን የሊቨር ኢንዛይሞች ወደ ደማችን ስለሚለቅ በደም ምርመራ ጊዜ ከፍ ብለው ልናገኛቸው እንችላለን። በአብዛኛው ሰው ላይ ግን ለረጅም ጊዜ ሊቨር ኢንዛይም ኖርማል ሆኖ ከፍ ሳይል ይቆያል። ይህን የጉበት ህዋሶች መቁሰልና መሞት ተከታትለን በአመጋገብ በአካል ብቃት እንቅስቃሴ ካላከም ነው ጉበታችን በጠባሳ ይሞላና ለሊቨር ሲሮሲስ ለምንለው የጉበት ህመም ያደርሰናል ማለት ነው። ፋቲ ሊቨር ዲዚዝ ምልክቶች ምንድን ናቸው? ነን አልኮሆሊክ ፋቲ ሊቨር ዲዚዝ የምንለው ህመም ለረጅም ጊዜ ምልክቶች አይኖሩትም። በአብዛኛው እንደ አጋጣሚ ለሌላ ምርመራ ታካሚ ወደ ህክምና ቦታ ሂዶ ሲመረመር ነው የሚገኙ። የተወሰኑ ምልክቶች ካሉትም እነዚህ ምልክቶች ግልጽ ያልሆኑ ምልክቶች ናቸው የሚሆኑት። ለምሳሌ የድካም ስሜት፣ ያለመመቸት ስሜት እና የመሳሰሉት ነው የሚሆኑት። ግልጽ ያልሆኑ ምልክቶች ናቸው የሚሆኑ። ነገር ግን ከጊዜ ብዛትና ጉበታችን እየተጎዳ በሄደ ቁጥር የጉበት ማበጥ እና ሳይዝ መተለቅ ሄፓቶሜጋሊ የምንለው፣ የቀኝ ጎን ህመም፣ የቆዳ ከለር የአይናችን ከለር መቀየር ወደ ቢጫ የመሰለ ጆንዲስ የምንለው እና ደግሞ አሳይትስ የምንለው በሆድ አካባቢ ፈሳሽ መጠራቀም ምልክቶችን ያሳያል። እነዚህ ምልክቶች ግን የሚፈጠሩት ከጊዜ ብዛትና ብዙ ጉዳት ከደረሰበት በኋላ የሲሮሲስ ደረጃ ስንደርስ የሚፈጠሩ ምልክቶች ናቸው። እነዚህ በምርመራም ጊዜ በደም ምርመራ ላይ ቅድም እንዳልነው ሊቨር ኢንዛይም የምንላቸው ኤስቲ ኤንድ ኤልቲ የምንላቸው ከፍ ብለው ሊገኙ ይችላሉ። ከዛም በኋላ የኢሜጂንግ ምርመራዎች አልትራሳውንድ ወይም ሲቲ ስካን ያስፈልገናል። አስፈላጊ ከሆነ ደግሞ የጉበት ላይ ናሙና ተወስዶ ልንመረመር እንችላለን። ለፋቲ ሊቨር ዲዚዝ ተጋላጭ የሚያደርጉን ህመሞች ምንድን ናቸው? አንደኛው ታይፕ 2 ዳያቤትስ የምንለው ነው። በአማካኝ 50% የሚሆኑት የታይፕ 2 ዳያቤትስ ታካሚዎች የፋቲ ሊቨር ይገኝባቸዋል። ይሄ ምንድን ነው? የታይፕ 2 ዳያቤትስ መነሻ ምክንያቱ ኢንሱሊን ሬዚስታንስ ነው።
ይሄም ፋቲ ሊቨር ተመሳሳይ ኢንሱሊን ሬዚስታንስ ትልቅ ምክንያት ነው ለዚህ ፋቲ ሊቨር ለመፈጠር ማለት። ሌላኛው ኦቤሲቲ ወይም ከመጠን ያለፈ ውፍረት ነው። እነዚህ ሁለቶች ታይፕ 2 ዳያቤትስ እና ኦቤሲቲ የምንላቸው ለዚህ ህመም መከሰት ከፍተኛውን ሚና የሚጫወቱት እነዚህ ሁለቶቹ ከመጠን በላይ ውፍረትና ታይፕ 2 ዳያቤትስ ናቸው። ሌላኛው ተጋላጭ የሚያደርገን የደም ግፊት እና ዲስሊፒዴሚያ ወይም የደም ቅባት መዛባት የምንለው ተጋላጭ ያደርጉናል። ሌላኛው ለዚህ ህመም መከሰት ትልቁ ሚና የሚጫወተው የአኗኗር ዘይቤያችን ነው። ከአኗኗር ዘይቤያችን መካከል ለዚህ በሽታ የሚያጋልጠን ምንድን ነው ስንል አንደኛው ከፍተኛ ፍሩክቶስ መጠቀም፣ ፍሩክቶስ የምንለውን ሲምፕል ሹገር መጠቀም። ይሄ ፍሩክቶስ የምንለው ከየት ነው የሚገኝ ብለን ስንጠይቅ አንደኛው በአብዛኛውን ጊዜ የጣፈጡ ነገሮች፣ እነዚህ የታሸጉ መጠጦች፣ ለስላሳ መጠጦች ፍሩክቶስ ስለሚጨመርባቸው እነዚህን የምንጠቀም ከሆነ ብዙ ፍሩክቶስ እንመገባለን ማለት። የዚህ ፍሩክቶስ ደግሞ ችግሩ ምንድን ነው? በሰውነታችን ስንመገበው ሌፕቲን የሚባል ሆርሞን አይመረትም። ማለትም ይሄ ሌፕቲን የሚባል ሆርሞን በምንመገብ ጊዜ ለአእምሯችን የጥጋብ ስሜት እንዲፈጠር የሚያደርግ ሆርሞን ነው ሌፕቲን የምንለው። ነገር ግን ፍሩክቶስ ያለባቸው ምግቦችን ስንጠቀም ይሄ ሌፕቲን አይመረትም። ስለዚህ ብዙ ምግብ እንበላለን ማለት ነው፣ የጥጋብ ስሜት አእምሯችን ላይ ስለማይፈጠር። ሌላኛው የፍሩክቶስ ምንጭ የሚሆኑት ደግሞ ምንድን ናቸው? እነዚህ ፍሩት ጁስ የምንላቸው ናቸው። አፕል ጁስ፣ ግሬፕ ጁስ፣ ማንጎ ጁስ የምንላቸው አብዛኛውን ጊዜ 0% ሹገር ቢሉም እንኳ ኮንሰንትሬትድ የሆነ ፍሩክቶስ ስለሚገኝባቸው እንደ ጤናማ ምርጫ ሆነው ነው የሚተዋወቁት ያሉት። ነገር ግን እነዚህም በአብዛኛው የምንመገብ ከሆነ ፍሩክቶስ ከፍ ይላል በሰውነታችን እና ይሄም ለጉበት ለፋቲ ሊቨር ያጋልጠናል ማለት ነው። ማርም ትልቅ የፍሩክቶስ ምንጭ ነው። ሌላኛው ፕሮሰስድ የሆኑ ምግቦች፣ ፕሮሰስድ ስናክስ የምንላቸው እነዚህ ኩኪሶች፣ ኬክ፣ ካንዲ ባርስ የምንላቸው፣ አይስክሪም፣ ስዊትንድ ዮገርት፣ እርጎ፣ የጣፈጠ እርጎ፣ ስትሮበሪ እርጎ የምንጠቀም ከሆነ ከፍተኛ የፍሩክቶስ መጠን ይኖራቸዋል እና እነሱ ተጋላጭ ያደረጉ። ሌላኛው ምንድን ነው? ምንም አይነት የስፖርት እንቅስቃሴ የማናደርግ ከሆነ ቤታችን ቁጭ ብለን ውለን ስራ ላይ ደግሞ እንደዚሁ የቢሮ ስራ ቁጭ ብለን የምንውል ከሆነ ረጅም ጊዜ ማንንቀሳቀስበት ስራ ከሆነ በህይወታችን ላይ ምንም አይነት እንቅስቃሴ ስለማናደርግ ይሄ ለፋቲ ሊቨር ተጋላጭ ያደርገናል። ሌላኛው ምንድን ነው? ሳቹሬትድ ፋት የምንላቸውን መመገብ። እነዚህም ተጋላጭ ያደርጉ። ብዙ ካሎሪ ያሉ ምግቦችን መመገብ። ሌላኛው ተጋላጭ የሚያደርገን ነገር ምንድን ነው? ሆድ አካባቢ የሚኖር ውፍረት ተጋላጭ ያደርገናል ማለት ነው ለዚህ ፋቲ ሊቨር የምንለው። ጥሩ ዜና ምንድን ነው? ይሄ ፋቲ ሊቨር ዲዚዝ የምንለው ሲሮሲስ ከመድረሱ በፊት ሙሉ በሙሉ ወደ ጤናማ ጉበት ልንመልሰው የምንችለው ህመም ነው። ይህንንም ለማድረግ ትልቁን አስተዋጽኦ የሚጫወቱት የክብደት መቀነስ፣ አመጋገብና የአካል ብቃት እንቅስቃሴ ላይ አተኩሮ መስራት ሲቻል ነን አልኮሊክ ፋቲ ሊቨር ዲዚዝ ወይም ፋቲ ሊቨር የምንለውን እንዴት ልናድነው እንችላል? የህክምና ግባችን አድርገን የምንወስደው አንደኛው ሜታቦሊክ አብኖርማሊቲ የምንላቸውን ማሻሻል፣ የስኳር ህመም ካለብን፣ ዲስሊፔዴሚያ ወይም የደም ቅባት መዛባት ካለብን እነዚህ ማሻሻልና መቆጣጠር የመጀመሪያው እርምጃ ነው። ሁለተኛው የሚሆነው ምንድነው? ዓላማችን ጉበት ላይ የሚፈጠሩትን ቁስለቶች መቀነስ ነው። ሶስተኛው የጉበት ጠባሳ እንዳይፈጠር መከላከል፣ የተፈጠረም ጠባሳ ካለ ለማሻሻል መሞከር፣ እንዳይበዙ መከላከልና ወደ ጤናማ ጉበት መመለስ። ከዛም በተጨማሪ የጉበት ካንሰርና ሊቨር ፌሊየር እንዳይከሰት መከላከል። እነዚህን ዓላማ አድርገን ነው የምንሰራው ማለት ነው። ስለዚህ የመጀመሪያው የህክምና መንገድ የሚሆነው የተሻለ የአኗኗር ዘይቤ ለውጥ ወይም ላይፍ ስታይል ሞዲፊኬሽን የምንለው ነው። እነሱም አንደኛ የምንመገበውን የካሎሪክ ኢንቴክ መቀነስ፣ በቀን ከምንመገበው ላይ 30% መቀነስ የኢንሱሊን ሬዚስታንስ እንዳይፈጠር ያሻሽላል። ሁለተኛ ፍሩክቶስ ያለበትን መጠጦች ሙሉ በሙሉ መተው። እነዚህ ቅድም እንዳነሳ ናቸው ጣፋጭ የታሸጉ መጠጦች፣ ፍሩት ጁስ የምንላቸው የአፕል ጁስ እና ማንጎ ጁስ፣ ፕሮሰስድ የሆኑ ምግቦች ቅድም እንዳልነው ካንዲ ባርስ፣ የጣፈጡ ዮገርቶች፣ አይስክሪሞች፣ ኩኪሶችን መተው በጣም ጠቃሚ ነው የሚሆነው። የሰውነት ክብደትን መቀነስ ትልቁን አስተዋጽኦ የሚያደርግ ነው። ከ3 እስከ 5% መቀነስ ከቻልን ካለን የሰውነት መጠን ስቲያቶሲስ ወይም የፋት ክምችቱን ያሻሽልልናል። የጉበት ቁስለትን ወይም ስቲያቶ ሄፓታይተስ የምንለውን ለማሻሻል ከፈለግን ደግሞ ከ6 እስከ 10% የሚሆን ክብደት መቀነስ የምንችል ከሆነ ቁስለትን መመለስ ይቻላል። 10% ስንል ለምሳሌ ምንድነው 100 ኪሎ የሆነ ሰው 10 ኪሎ መቀነስ የሚችል ከሆነ በአመጋገብና በአካል ብቃት እንቅስቃሴ 10% ከ8 ኪሎ እስከ 10 ኪሎ ድረስ መቀነስ የሚችል ከሆነ አንድ ሰው 100 ኪሎ የሆነ ሰው ስቲያቶ ሄፓታይተስ ወይም
የጉበቱን ቁስለት መመለስና ወደ ጠባሳ እንዳይሄድ ትልቁን አስተዋጽኦ ያደርግልናል። ይሄንን የምናደርግ ከሆነ የአካል ብቃት እንቅስቃሴ ብቻውን ጉበት ላይ ያለውን የስብ ክምችት ሊቀንስልን ይችላል። ነገር ግን የተፈጠረውን የጉበት ጠባሳ ወይም ፋይብሮሲስ ለማሻሻል እና ወደ ጤናማ ለመመለስ ግዴታ ከክብደት መቀነስና አመጋገብ ማሻሻል ጋር አብሮ መስራት አለበት። የአልኮል መጠጥ ሙሉ በሙሉ ማስወገድ ይኖርብናል። ሌላኛው ቡና መጠጣት የጉበት ጠባሳን ወይም ፋይብሮሲስ የምንለውን ለመከላከል እና ለመቀነስ ጠቃሚ ነው። እናም በቀን ከ2 ስኒ ቡና በላይ መጠጣት ይመከራል። ይህም የሚሆነው ምንድን ነው? የልብ ህመም ኖሮባችሁ ቡና እንዳጣጡ ተብላችሁ የተከለከላችሁ ሰዎች ውጪ ሌላው ሰው ቡና ቢጠጣ ፋይብሮሲስን ለመከላከል ይጠቅመናል ማለት ነው። ሌላኛው ስኳር የበዛባቸው ምግቦችን መቀነስ ነው። የአካል ብቃት እንቅስቃሴም በቀን 30 ደቂቃ በሳምንት ለ5 ለ6 ቀናት እንቅስቃሴ ማድረግ በጣም ይጠቅመናል። ይሄንንም እንቅስቃሴ ስናደርግ ሞዴሬት የሆኑ ኢንተንሲቲ፣ ለምሳሌ ሶምሶማ ፈጠን ያለ እርምጃ ከ5 እስከ 6 ቀን ለ30 ደቂቃ የምናደርግ ከሆነ ትልቅ አስተዋጽኦ ይኖረዋል። ሌላም ማካተት ያለብን በአካል ብቃት እንቅስቃሴያችን ምንድን ነው? ሬዚስታንስ ትሬኒንግ የምንለው ክብደት ያለው ነገር ማንሳት። ይሄም የሚጠቅመን ለምንድን ነው? ሰውነታችን ያለውን ጡንቻ ለማዳበር ይጠቅመናል። ከዛም በላይ የአጥንቶቻችን ዴንሲቲ እንዳይቀንስ ጡንቻችን ባደገ ቁጥር ይጠቅመናል። ከዛም አልፎ የውስጣችንን ሜታቦሊክ እንቅስቃሴ ይጨምራል። አመጋገብ ላይ ስንመጣ ደግሞ ሜዲትራኒያን ዳየት የምንለውን መጠቀም ነው። ይሄ ሜዲትራኒያን ዳየት የምንለው ምንድን ነው? ሜዲትራኒያን ሲ አካባቢ ያሉ ሀገሮች ላይ የሚኖሩ ሰዎች የሚጠቀሙት ዳየት ነው እና ይሄም ዳየት በብዙ ጥናቶች የተደገፈ ነው። ለስኳር ህመም፣ ለፋቲ ሊቨር ዲዚዝ የሚመከር የአመጋገብ ዘይቤ ነው። ይሄ ሜዲትራኒያን ዳየትም ስንል የሚያካትተው ምንድን ነው? አትክልትና ፍራፍሬ መመገብ ይኖራል። አትክልት ስንመገብ በቀን 4 ጊዜ የምንመገብ ከሆነ 4ቱንም ጊዜ በምንመገብበት ሰዓት በጎን ጎመን፣ ሰላጣ፣ ቆስጣ ቢያንስ ደግሞ ከ4ቱ 2ቱን ያልበሰለ ጥሬ የሆነ ሳላድ የተሰራ አትክልት መመገብ ይኖርብናል። ፍራፍሬን በምንመገብበት ጊዜ ብርቱካንም ሆነ ማንጎ የምንመገብ ከሆነ ጁሱን ሳይሆን ሙሉ በምንመገብበት ሰዓት ፋይበር አብሮን ስለምንመገበው የስኳር ሌቭላችንን ሬጉሌት ለማድረግ ይጠቅመናል ማለት ነው። ይሄ ፋይበር እና ፍራፍሬ ስንመገብ ጁሱን ሳይሆን ሙሉን ፍራፍሬ መመገብ ይኖርብናል ማለት ነው። ሌላም ሆል ግሬን የሆኑ ምግቦችን መምረጥ በምግባችን ላይ ማለት ዳቦ ስንመገብ ሆል ግሬን የሆነ ዳቦ፣ ፓስታም ስንመገብ እንደዛው፣ ራይስም ስንመገብ እንደዛው ሆል ግሬን የሆነ መምረጥ። ነጭ ሽንኩርት መጠቀም ምግባችን ላይ፣ ቂቤ እና ሌላ ፋትን ከምንጠቀም ኦሊቭ ኦይልን ብንጠቀም ተመራጭ። የወተት ውጤቶችንም በምንጠቀምበት ጊዜ ስኪም ሚልክ ፋታቸው ያነሰ ሎ ፋት ሚልክ የምንላቸውን መርጠን ብንጠቀም በጣም ተመራጭ ነው። ሌላ ጥራጥሬዎችን ኦቾሎኒ መመገብ ተመራጭ። አቮካዶ፣ ምስር፣ አተር እነዚህ የመሳሰሉትንም ምግባችን ውስጥ ማካተት አስፈላጊ። አሳ ምርቶችን ብንጠቀም በሳምንት በ3 ቀናት የሚሆን ብንመገብ አስፈላጊ። ሌላኛው እንደ ፕሮቲን ምርጭ እንቁላል፣ ዶሮን መጠቀም ተገቢ ነው። በመጨረሻም ይሄንን አልኮሆሊክ ፋቲ ሊቨር ዲዚዝ የምንለው ሙሉ በሙሉ ልናስተካክለው ልንመልሰው የምንችለው ህመም ነው። ይሄንንም አሁን እንደተነጋገር ነው አንደኛው የአካል ክብደትን መቀነስ ከ8 እስከ 10% የሚሆን ካለን ኪሎ ላይ ወይም ካለን የአካል ክብደት ላይ መቀነስ የምንችል ከሆነ በጣም ትልቅ ለውጥ እናያለን። ይህንን የምናደርገው አሁን እንደተነጋገር ነው አመጋገብን በማስተካከል ሜዲትራኒያን ዳየት የምንለውን በመጠቀም የአካል ብቃት እንቅስቃሴ በማድረግ መመለስ እንችላል። ተጨማሪ ጥያቄ ካላችሁ ኮመንት ላይ ጻፉልኝ። አመሰግናለሁ።